የሆነ ሰው መጥቶ አንተ ደካማ ምንም ተስፋ እንደሌለ የሰው መጨረሻ እንደሆንክብ ነገር ዝም ትለዋለህ? እርግጠኛ ነኝ የሆነ ጸብ ትፈጥራለህ። እንኳን የሩቅ ሰው አይደለም የቅርብ ነው ብለህ የምታስበው እናትና አባት እንኳን በዚህ ደረጃ ቢያሳንሱ ቤታቸውን ለቀህ አትርም፣ የሆነ ሀገራት ቀይርም። እርግጠኛ ነኝ ከዛም የከፋ ነገር ልታረግ ትችላለህ። ነገር ግን የገዛ አይምሮክ ሁሌ እያሳነሰክ ስኖር የማትረባ እንደሆንክ ተስፋ ቢስ እንደሆንክ ስነግርህ ምን ማድረግ ትችላለህ? ሁሌ እየወቀሰን እያሳነሰን ያለንን ነገር በሙሉ በዜሮ እያባዛ ቀናችን ስራችን ከዛም አልፎ ህይወታችንን እንጠላ የሚያደርገው ኔጌቲቭ ሰልፍ ቶክ እንዴት ማቆም እንችላለን? በዚህ ቪዲዮ ከኔጌቲቭ ሰልፍ ቶክ ወይ ራስን ከመውቀስ እንዴት መዳን እንችላለን የሚለውን ነገር እናወራለን። ለዚህ ቪዲዮ መነሻ ሐሳብ የሆነኝን ያጋጠመኝን ነገር ልንገራችሁ። በህይወቴ ካሳለፍኳቸው ከባዱ ጊዜ ብዬ የማስበው ባለፈው 2 ሳምንት ነው። ገና ከእንቅልፌ ስነሳ ጥሩ ስሜት አይሰማኝም። ለራሴ ጥሩ ግምት የለኝም። ራሴን አልወድም። ለምን ይሄ ስሜት እንደምሰማኝ ግን አላውቅም። በህይወቴ የጎደለ ነገሮች እንዳሉ አውቃለሁ። ነገር ግን በዚህ ደረጃ ራሴን እስክጠላ የሚያደርሰኝ ጉድለት እንደሌለብኝ አውቃለሁ። ታዲያ ችግሩ ምንድነው? እርግጠኛ ነኝ ይሄ የኔ ችግር ብቻ አይደለም። አብዛኞቻችን ለራሳችን ጥሩ ግምት የለንም። ለምን? የሆነ ልክ የሆነ ነገር እንዳለ ይሰማኛል፣ ግን ምን? እኔ እንጃ። ስለዚህ መፍትሄ ፍለጋ ወደ ጉግል ሄድኩኝ። ሉክ ከኔጌቲቭ ሰልፍ ቶክ እንዴት መዳን እችላለሁ ብዬ ጉግል አደረኩኝ። በእርግጥ ከጉግል የሆነ ጥሩ መፍትሄ ያገኛለሁ የኔን ችግር ይፈታል የሚል እምነት የለኝም። አትሊስት ግን ለመጀመር ስለሚሆነኝ ነው። ለሰዓታት የተለያዩ አርቲክሎችን ካነበብኩኝ በኋላ የኔን ችግር ቁልጭ አድርጎ የሚያሳይ አንድ ነገር አገኘው። ስለ መፍትሄው ከማውራታችን በፊት ግን ይሄ ስሜት የሚሰማን ከነኚህ ከሶስቱ በአንዱ ምክንያት ነው። ምክንያት 1 ተፈጥሮ አይምሮአችን ሁሌ እኛን ለመጠበቅ ይተጋል። ይህ ማለት በህይወታችን ምንም ነገር እንድንሳሳት አይፈልግም። ስለዚህ ሁሌ ኔጌቲቭ ነገሮች ላይ በጣም ያተኩራል። ለምሳሌ ትናንትና ማታ 5 ጓደኛሞች ልደታቸውን አንድ ላይ አከበሩ ከሚል ዜናና 5 ጓደኛሞች ጠፉ የሚል ዜና ብትሰማ የትኛው ሞር ለማወቅ ትጓጓለህ? የጠፉ የ5 ጓደኛሞች ጉዳይ ለምን፣ ምን እንዳጠፋቸው፣ የት እንደጠፉ፣ ለምን እንደጠፉና የት እንዳሉ ማወቅ ትፈልጋለህ። ነገ ይህ ችግር አንተና ጓደኞች ላይ ሊደርስ ይችላል ብለህ ስለምታስብ ከዚህ መረጃ ብቻ በመነሳት አይምሮክ ሰዎች ማታ እየጠፉ ስለሆነ አምሽታ አትግባ ልትሰወር ትችላለህ ይላል። አየው፣ በቃ አንድ ሰፈር የሆነ ጉዳይ ምን ያክል አይምሮን ተቆጣጠረ። ይህ አይነቱ ኔጌቲቭ ሰልፍ ቶክ በጣም ጠቃሚ ሲሆን ከክፉ ነገሮች ሁሉ አንተን ለመጠበቅ ስለ አንተ ክፉ ነገሮች ይነግራል። አንተን ከአደጋና ከስህተት ለመጠበቅ ስል ኔጌቲቭ ነገሮችን ለአንተ ያወራልሃል። ምክንያት 2 ሼም አንተ ከራስህ የምትጠብቀው መስራት ያለብህ ነገር ብኖርና ያንን ማሳካት ባትችልና በዚህ ምክንያት ዋጋ ብትከፍል ወይ ደግሞ ሌሎች ሰዎች በዚህ ምክንያት ዋጋ ቢከፍሉ ያኔ ኔጌቲቭ ሰልፍ ቶክ ይጀምራል። ለምሳሌ ማወቅ ባለብህ ልክ ባለማወቅ ወደኋላ ብትቀር ወይ የሆነ ድል ቢያመልጥህ አይምሮክ ባገኘው አጋጣሚ በሙሉ አንተ ከሰው እንዳነስክ ይነግራል። በእርግጥ ይህ አይነቱ ስሜት በበጎ ጎኑ ካየነው እንደ ሞቲቬሽን በመጠቀም ያለንን ችግሮች ያለንን ጉድለት እንድንሞላ ልንጠቀምበት እንችላለን። ችግሩ እኛ ከሞቲቬሽንነቱ ይልቅ ወቀሳውን እናስተጋባለን። ለምን? እሱ ቀላል ስለሆነ። 3ኛው ሰዎች ለራሳቸው መጥፎ ግምት እንዲኖራቸው የሚያደርገው ደግሞ ጸጸት ነው። ሁላችንም እስከዛሬ የመጣንበት መንገድ ቀጥ ያለ ስህተት አልባ አይደለም። ይሄ ማለት ደግሞ በህይወታችን ባለፈው ህይወታችን የተለያዩ ስህተቶችን ሰርተናል። ምናልባትም ትላንትና ባጠፋነው ወይ በተሳሳትነው ነገር ዛሬ ዋጋ እየከፈልን ይሆናል። ችግሩ ትላንትና መሳሳታችን ሳይሆን እስከዛሬ ከጸጸት አለመላቀቃችን ነው። በተደጋጋሚ እያሳነሰን ራሳችን እንድንጠላ የሚያደርገን ምናልባትም ብዙ የሚባል ሰው ዛሬ ራሱን እየቀጣ የሚኖረው ትላንትና በሰራው ስህተት ነው። ወደ መፍትሄው እንሂድ። መፍትሄ 1 ኦዲት ማድረግ። ከሰው ሁሉ ያነስኩ እንደሆንኩኝ ውስጤ ሲነግረኝ ወረቀትና እስክሪብቶ አጠገቤ ካለ በወረቀት ለመጻፍ ሞክራለሁ። በማይመችበት ሁኔታ ላይ ካለውኝ ደግሞ ስልኬን አንስቼ ስልኬ ላይ ኖት ጽፋለሁ። አለኝ ብዬ የማስባቸው ነገሮች ኦዲት አደርጋለሁ። ጤና አለኝ፣ ቤተሰብ አለኝ፣ ስራ አለኝ፣ ይህ አለኝ፣ ያ አለኝ። በህይወቴ አሳክቻለሁ ብዬ የማስባቸውን ነገሮች በሙሉ እጽፋለሁ። ገና ዘርዝሬ ሳልጨርስ ውስጤ የመጣው ኔጌቲቭ ሐሳብ ድራሹን ነው ማጥፎ። በእርግጠኝነት ሁላችሁም የምትኮሩበት ያሳካችሁት ያላችሁት እጃችሁ ላይ ያለ ብዙ ነገር አለ። ነገር ግን ከቁም ነገር አልቆጠራችሁትም ይሆናል እንጂ። መፍትሄ 2 ሪፍሬሚንግ። ይሄኛው መፍትሄ በጣም ቀላል፣ ነገር ግን በውስጥክ ያለውን ትክክለኛ ስሜትና ያለህበትን የሐሳብ ደረጃ ማወቅ ግድ ይላል። በአፋችን ይዘናቸው የምንዞራቸው ቃላቶች አሉ። ለትልቁም ለትንሹም ነገር እጭ ምን አይነት ፍርጃ ነው፣ ምን ጣለብኝ የሚባሉ ቃላቶችን በተደጋጋሚ የምትናገር ከሆነ ለአይምሮ ክፉ አሳይመንት እየሰጠክ ነው። እነኚህ ቃላቶችን ሙድህን፣ አስተሳሰብን ከዛም አልፎ ደግሞ ቀንን ሊያበላሹ ይችላሉ። ስለዚህ እነኚህን ቃላቶች ፍጹም አለመጠቀም ወይ ደግሞ በተሻለ መጠን ወደ ፖዚቲቭ መቀየር። በቃ ደከመኝ፣ ሰለቸኝ፣ ከዚህ በላይ ምንም ማድረግ አልችልም፣ ተስፋ የለኝም ከማለት ዛሬ አልተሳካም፣ ነገ ሞክረዋለሁ፣ በኋላ ሞክረዋለሁ የሚሉት የተስፋ ቃላቶችን መለማመድ። እምቢ ያለ ጉዳይ ወይ አልሳካ ያለህ ጉዳይ ብኖር በቃ አልችልም
ማለትና ነገ ሞክራለሁ ማለት አይምሮክ የሚረዳበት መንገድ ፍጹም የተለያየ ነው። በቃ ደከመኝ ሰለችኝ ምን ነው ብቀር ስትለው አይምሮክ ሙሉ በሙሉ ሸዳውን ይሆናል። መፍትሄ ለመፈለግ የትም አይሄድም። ነገር ግን ነገ ሞክራለሁ ስትለው አይምሮክ ነገ እንዴት ያንን ችግር እንደሚፈታ እያሰበ ያድራል። ምናልባትም በንጋታው መፍትሄ አግኝቶ ሊያድር ይችላል። አየህ ኤርፖርት መርከብ እንደማጠብቅ ሁሉ በየቀኑ ራስን እየናክ መከበርን አጠብቅም። እመነኝ ለራስክ የምትነግረው ነገር ለራስክ የምትሰጠው ግምት በጣም ማተር ያደርጋል። ፒስ